ለሆነች ልጅ አገባሻለሁ ብዬ ቃል ገብቼላት ነበር አለ አንዴ። እንደማገባት ቃል ገብቼላት ነበር። ከዛ ልቧ በኔ በጣም መንጠልጠሉን ባወቅኩ ጊዜ በኔ በጣም ተስፋ እንዳደረገች በገባይ ጊዜ ተውኳት አለ። ሁሉን ነገር ትቼ እኔ ሌላ ሴት አገባሁኝ። ከዛ በኋላ ነው ከ10 ዓመታቶች በኋላ ገንዘቤም ሁሉ ከሰረ፣ ልጅም በመኪና አደጋ ሞተብኝ፣ ሚስቴም ፍቺ እየጠየቀች ነው አለ። በዚህ ሰዓት ነበረ ቁጭ ብዬ ልቤ ስብርብር ባለበት ሰዓት የሆነ ንግግር ትዝ አለኝ። ያቺ የመጀመሪያዋ ልጅ መጨረሻ የተናገረችው ንግግር ነበር። አላሁመ ቀድ ወከልቱ አምሪ ኢለይክ፣ አላህ ሆይ ጉዳይን ሁሉ ላንተ ትቼዋለሁ፣ አንተን ወኪል አድርጌሃለሁ ብላ ነበር አለ። እየሰማኸኝ ነው አይደለ? በሴቶች ላይ የምትጫወት እዚህ ዱንያ ላይ ያጠፋኸውን ጥፋት ማለት ነው አብዛኛው ጊዜ እዚህ ዱንያ ላይ የምትከፍለው ትከፍላታለህ። አሁን አጥፋ፣ በሰዎች ህይወት ላይ ተጫወት፣ በሰዎች ስነ ልቦና ላይ ተጫወት፣ ትከፍላታለህ። ግን አላህ በአንተ ስነ ልቦና ላይ የሚጫወትን ይልክብሃል። ራስህን ተመልከት፣ ወደ አላህ ተመለስ።